አታስነካኝ፣ ምክንያቱም ስልክ አላነሳ። ስለዚህ ይቅርታ። እሺ እሺ፣ ከዚህ በኋላ እንደዚህ ይቅርታ አልጠይቅም። እሺ 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 ሄድባለሁ። እሺ ወደ ቤቴ ግን ደግሞ ነግሬሃለሁ። ስልክ አላነሳ ከሆነም ቴክስት ያልመለስ ከሆነም ትክሳት አለቅሽ እንዴ? ይሄ ሁሉ ሰዓት አልደወልክም። አንተ ግዴታ ማደርና መዋል ነበረብኝ እንዴ? በቃ አልከስሽምም አልፈልግምም። ከዚህ በኋላ ደግሞ ማለት ነው በቀርሻለሁ። ኧረ አዎ በጣም እኔ ፍራንክ አልደረግልህማ። እኔም ነቂ ሆናለሁ እንዳንተ። አዎ ነቂ ሆነሽ ነው። አዎ አሁን ፍራንክ ካደረግከኝ ግን እኔም እንዳንተ ስልክ አላነሳልም። እንደዚህ ባልጠበቅሽው መንገድ ነው ማረግ እንዴ? ብሩክ ደህና ነህ? ኮኪሻ ቤት መጣ። ኮኪሻ ቤት ኮኪሻ ቤት ሰፈር ነው እንዴ? ማርቲ ወጌሻ እሱ ነው። ኧረ ሰላም ነው አለሽ? ሰላም ነው አብረሽ ኧረ በተሰበረው ደግሞ በተሰበረው ኧረ በተሰበረው ኧረ ወንድም ብላ እንዴት ናችሁ? ሰላም ነው ሰላም ነው። ማን ጠርቶ ነው? እርቅ ወረዳ ያው ሰፈር ነው። ጌሻ ቤት ጌሻ ግዴታ ሽጪ። አሁን እንደዛ ሰብረኸኝ ተናገር። እንደዛ ሰብረኸኝ ማን ጠርቶ ነው የመጣ ይላል እንዴ? አልጠራሁትም ነው እንዴ? አዎ ግን ስልክ አላነሳም አለኝ እኮ አኩረፈኝ እኮ። እንዴት ሆናችሁ ሲለኝ እንደዛ ብዬው ነበረ። ከዛ እንዳጋጣሚ ሳልፍ ማርቲንም አላገኘኋትም ነበር። ያው ሰላም ማለት ነው ሰላም ድረስ ብዬ በድጋሚ ሰላም በለው። ይኸውልህ አብርሃም አሁን ደስተኛ አይደለም። አይ ታረቅን እኮ ብሩክ፣ ግን ከአንተ ጋር ያለውን ነገር በደንብ እንትን አላለም። ስለዚህ ታረቁ። እጁንም ሰብረኸዋል። ያው እጁንም ሰብረኸዋል። አስተረፍከኝ እኔ ናይዞ ምን አስተረፍከኝ ወይ እንዳንተ ፈርጠም አላልኩም እንዳልቋቋም ሳቅ እንጂ ምን ሆነ ነገር ፈገግ በል እንጂ ናፈቀን እኮ ፈገግታው ናፈቀህ? ኧረ በስመ አብ ኧረ እኮ አሁን እሺ፣ አሁን ለምንድን ነው የተሰበሰባችሁት? ለምንድን ተሰብስበን ልንገርህ። አንደኛ ማርቲ የመጣችበት እኔ እናንተ ብታሰርቅ ነው። ከዛ በኋላ ብሩክ ደግሞ ከመጣ አይቀር ብዬ ተዋውቃችሁ በስትክክል እንደ አዲስ የተዋወቃችሁበት መንገድ ደስ በማይል ሁኔታ ስለሆነ እና ደግሞ ብሩክም ምን አይነት አስተሳሰብ አብርሃም ኃይለኛ ነው ቦግ ያለ ሰው ነው ምናምን የሚል አመለካከት እንዳይኖረው ብዬ ትሁት ሰው እንደሆንክና የፍቅር ሰው እንደሆንክ የዋህ እንደሆንክ በአዲስ ተዋውቀው አብርሃም ይባላል። ምርጥ ወንድም እሆናለሁ ብዬ አስባለሁ። በደምብ በእሷም ወንድም እህትም አልፈልግም። እንደ ምን ችግር አለው? እንደዚህ አትበልኝ። አብሮ የተማረው እኔ ወንድም የለኝም፣ ግን ያው በቃ እና ይቅርታ እንዲጠይቅህ ነው የመጣው። ስለዚህ ያለውን ነገር ንገረው፣ ስለኔ ያለውን ነገር እኔ ብቻ እየነገርኩህ በኋላ ሳስበው ትንሽ ከበደኝ። እኔ በእኔ ቦታ ብሆን ልገለውላ እችላለሁ ምናምን ብዬ አላጠፋም ማለት ትክክለኛ ነው። አይ አንተ በሱ ቦታ ብትሆን አትገለውም። ልልህ የምፈልገው ሌላ ሰው ምናምን ቢሆን በምላስ ነው የምትገለው። በሱ ቦታ ብትሆን የለማ ሰውነት ከልጅነት ወፍራል ምንም በጣም ስለዚህ እናንተ መውፍራቸው በተለይ በጣም ውበት በጣም ስለዚህ እንደዛ ነው እና እንትን በለው አቀሳመው ከልብህ ቀፈው አብርሃም ግን ቀብራራ ባል ነው አይደል ያለኝ? በጣም በዚህ ሰዓት እየተሰረቁ ነው እንደዚህ አይነት ባሎች። ኧረ የትም አይሄድም። እሱ ገና አሁን ለበፊቱ ለወደፊት አዘጋጃለሁ ፕራንክ እያለኝ ነው። እሰራልሻለሁ እያለኝ ነው።
አይደል? አንቺም እኮ በጣም ቆንጆዬ ነሽ። እንዳይዘረፍ እኮ አዳመጥከው? ፍራንክ እንዳታሄድ አሁን የሚያስደርግሽ የለም የለውም። እኔ በማል አልገባም። እንዲህ ነው ያለችህ ቅድም። አሁን እኮ ነው የመጣው። ያስታርቃቸዋለሁ ማርቲ፣ አብረን እናስታርቃቸዋለን። ጣሉማ አንፈልግም። እኔ ራሱ ልታላችሁ። ስለዚህ ቅርታችን ተቀብለናል ማለት ነው። ተቀብላል እንደዚህ የመሰለ ፈገግታ እስካሁን ነጎን ደመናውን እኮ በጣም እኔ አመመኝ በቃኝ። ተገርማለክ። ስለዚህ አሁን አይደለም ብሩክ፣ ከልብ ከታረቀን ሻይ ቡና እንበላለን ከአብርሽ ጋር ደስ ይለኛል። ከውስጥ ከሆነ ከአንቺ ጋር ነው ቀጠሮ ያለኝ አይደል? ከአንቺ ጋር ብለን ነገ ደግሞ እንገናኛለን። ወንድምና ነገ ከነገ ወዲያ ደግሞ እንገናኛለን። እኔስ እያለች ነው ማለት አንቺ እንግዲህ አቤል ጋር ምንም አላየሁትም። በደንብ እያየሽኝ ነው። ናፍቀኸኝ ነው። ቀኑ ሙሉ እኮ ስልክ አላነሳኸኝም እና በርዶኛል በጣም። በቃ ጀምረዋል። በርዶኛል። አሁንም አልተዋጠልህም ማለት ነው። ከዚህ በላይ ምን ይወጣል? የወጌሻው ይታደስብሃል። እንዴት ነው ነገሩ? ሰዋችን አጋብዙኝ ምናምን እንጂ እናንተ ፍቃድ አይደለም። እንደ ሙድሽ ካለ የሆነ ሰው በቃ እኮ አንቺ እንደፈለግሽው አኝ ነው ማድረግሽ። ኧረ ጎበዝ አጨብጨብ። አኝ ነው ማድረግሽ። ቀነክስሻለሁ። ሌላ ቀን ስትጣሉ ደውዪ። እሺ ደውልልሻለሁ። እኔ ከአንተ ጋር ብዙ ማውራው ነገር አለ። ቻው ማርቲ። ቴንኪው የኔ ቆንጆ እህት፣ የኔ ውድ እኮ ናት። በእናትህ አሁን ማን አንተ አሳመንከኝ። እረፍ የኔ ውድ ቆንጆ ስታምሪ። አንተ ቆይ በሴቱም በወንዱም እየቀናህ ነው እንዴ? ወይ በሴቱም በወንዱም እየቀናህ ነው? ትወደኛለህ እኮ። በስመ አብ በጣም ነው የምትወደኝ። ልጁን እኮ እጁን ልትሰብረው ምን ቀረክ? ግን አቅም አለኝ ብለህ አንተ የምታስበው እንዲህ ፍር ነው ማድረግ። አችልም አንጀትህ አያስችልክም፣ ሆድህ አያስችልህም፣ አንጀትህ አያስችልህም። ስምሃለሁ የእኔ ፍቅረኛ ፍቅረኛዬ ነው። አይ ከዚህ በኋላ ወንድምና እህት ደግሞ እንደዚህ በዚህ ልክ አይሳሳም የሚለው ናራዳል። በእግዚአብሔር ጌታን እየጎዳኸኝ ነው እኮ። እንዴት ነው ሰላም ነች? ከዚህ በኋላ ለምን ወንድምሽ ነኝ ወንድምና ወንድሜ ያዕቆብ ተኛ ደውል ተደወለ ተነሳ። እሺ እነሳለሁ። በል ወንድሜ አይደለ እንዴ? ፍቅረኛ ያዕቆብ ተኛ ወይ? እሺ በቃ ለማንኛውም እኔ ከዚህ በኋላ እንደ ወንድሜ ነው የማይክ ያልኩኝ ለልጅ ነው። እንርሳው በቃ የትኛውም ነገር እኔ ወንድም ነኝ። ኧረ እባክህ ማዣም አትበለኝ። ነው በቃ ነው ተከስክ እኮ እንዳትነክሰኝ በጌታ እንዳትነክሰኝ።